ሰላም ሰላም ቤተሰብ፣ አሁን ያለሁት እንግዲህ የመገኘው 5 ኪሎ አካባቢ ቅድስተ ማርያም በሚገኘው የኢትዮጵያ ብሔራዊ ሙዚየም ውስጥ ነው። እንግዲህ ይታያችኋል ቤተሰብ፣ የኢትዮጵያ ብሔራዊ ሙዚየም እዚህ ግቢ ውስጥ ነው የምገኘው። እዚህ ግቢ ውስጥ ደግሞ ብዙ ጊዜ ቱሪስቶችን ይዤ ስመጣ ግቢ ውስጥ ያለ አንድ ሐውልት አለ። እዚህ ሐውልት ውስጥ ላይ የተጻፈው ጽሁፍ በአማርኛ ነውና ይህን ጽሁፍ አማርኛውን እንግሊዘኛ ተርጉሜ ስነግራቸው ቱሪስቶች እጅግ የሚገርም አባባል ነው፣ ማን ነው ይሄን አባባል ያሉት እያሉኝ ይጠይቁኛልና ይሄ ሐውልት ነው እንግዲህ ይታያችኋል ብዬ አስባለሁ። እዚህ ሐውልት ስር አጼ ኃይለ ሥላሴ ከተማሪዎች ጋር ከዩኒቨርሲቲ ተማሪዎች ናቸው ተብሎ ይታሰባል። ለተማሪዎች መልእክት እያስተላለፉ ነው። እንግዲህ ምንድነው የሚለው አጼ ኃይለ ሥላሴ ጃንሆይ፣ አባባ ጃንሆይ ምንድነው የሚሉት? ጊዜ ወርቅ ነው ስሩበት አይስራባችሁ ይላል። በእንግሊዘኛው ሜክ ኢት አንለስ ታይም ሜክስ ዩ የሚለውን የእንግሊዘኛ ትርጉም ነው የሚይዘውና ሐውልት ብዙ ጊዜ ቱሪስቶችን ስለሚገርማቸው ይህን ሐውልት እንድታዩት ነው እንድትጎበኙት ነው። ያው ይታያል ብዬ አስባለሁ ቤተሰብ። ሐውልቱ ኢትዮጵያ ብሔራዊ ሙዚየም ግቢ ውስጥ ነው የሚገኘው። ግቢ ውስጥ ላይ ብዙ ሐውልቶች አሉ። ከዚህ ባሻገር እንደ አሌክሳንደር ፑሽኪን ያሉ ብዙ ሐውልቶች አሉ። የኢትዮጵያ ብሔራዊ ሙዚየም መጣችሁ እንድትጎበኙ እመክራችኋለሁ። ኢትዮጵያ ብሔራዊ ሙዚየም በአሁኑ ወቅት ከኮሪደር ልማት ጋር ተያይዞ የተሰራለት አዲስ ላንድስኬፕ አለ። ይሄ ላንድስኬፕ በጣም ምቹ ነው። ተማሪዎች ይዛችሁ ብትመጡ፣ መምህራን፣ ወላጆች ልጆቻችሁን ይዛችሁ ብትመጡ እጅግ ምቹ ነው። ግቢው በአዲስ መልክ የተሰራ ነው። ይታያችኋል ግቢው እንዴት እንደሚያምሩበት። ብዙ ማረፊያ ያለው፣ መኪና ፓርኪንግ ማድረጊያ ያለው በጣም ምቹና ደስ የሚል ቦታ ነው። እንዴት በአዲስ መልክ እንዴት እንደተሰራ እዩት። ስለዚህ እዚህ ሙዚየም ግቢ ውስጥ ላይ ብዙ ቅርሶች አሉ፣ እነሱን ትጎበኛላችሁ። የኢትዮጵያ ብሔራዊ ሙዚየም ውስጥ ደግሞ ስትገቡ እንግዲህ የሰው ልጅ ከተፈጠረ ጀምሮ ከ6-7 ሚሊዮን ዓመት ጀምሮ ከነ ሉሲ ከናርዲፒቲከስ ካዳባ ካርዲፒቲከስ ራሚደስ ጀምሮ ብዙ ቅርሶች አሉና ለልጆቻችሁ ስለ ኢትዮጵያ ማንነት፣ ስለ ኢትዮጵያ ቅርስ፣ ስለ ኢትዮጵያ ባህል፣ ታሪክ ብዙ ነገሮች የምታሳውቁበት ነውና ብሔራዊ ሙዚየም እየመጣችሁ እንድትጎበኙ ለማለት ነው።